ሶስተኛ ቲፒኤልኤፍ መጀመሪያ ባቀደው እቅድ ሊሄድለት አልቻለም። ሰሜን እዝ አንድም ጠመንጃ ሳትወጣ አንድም ወታደር ሳይወጣ እምቢ ያለው እስር ቤት ገብቶ እሺ ያለው ከነሱ ጋር እንዲሰለፍ ነው የታሰበው። ግን እኛም የሰራንበት የሆነው ምንድነው ሰራዊቱ እንዲያፈገፍግ ነው ያደረግነው። ወደ ኤርትራ እንዲያፈገፍግ ነው ያደረግነው። ሰራዊቱ ወደ ኤርትራ ሲያፈገፍግ እንወስዳለን ያሉትን አብዛኛውን ትጥቅ ይዞ ነው ያፈገፈገው። እነሱ እጅ አልገባም። በተለይ የተበላሸ ከባድ ብረት እና የተወሰነ የአራተኛ መካናይዝድ ትጥቅ ነው እንጂ የወሰዱት ሌላው እንዳያገኝ ነው ያደረግነው። በሙሉ በግድ እናሰልፈዋለን ወይም እናስረዋለን ያሉት ወታደርም ስታፉን ነው እንጂ ያገኙት ተዋጊውን አላገኙም። ስታፉ ይሄ መቀሌ ከተማ ያለ መምሪያ ያለ የእዝ ስታፍ ያለ ትምህርት ቤት፣ ኮሌጆች፣ ሆስፒታሎች፣ የሎጂስቲክ ሰራተኞች ይሄ ነው በአብዛኛው በተኛበት የያዙት። ይሄ እንደውም አብዛኛው ትጥቅም አልነበረው እና ይሄንን ይዘን ማርከናል አሉ። ይሄ ኃይል የሚማርከኝ ጠላት አለ ብሎ አላሰበም። አብዛኛው ደግሞ የታጠቀም አይደለም። ስታፍ ስለሆነ ወገን መሃል ስላለ መሃል አገር ስላለ ብዙ ትጥቅ አስፈልግም። ህዝብ ውስጥ ከተማ ውስጥ ሲሆን ብዙ ጊዜ እኛ ሰራዊቱን ትጥቁን በስቶር እንዲያደርግ ነው የምናደርገው። እንደዛ ነው የነበረው። ተዋጊው ኃይል ግን በአብዛኛው አፈግፍጓል። ወደ ተሰጠው አቅጣጫ አፈግፍጓል። ሲያፈገፍግም በተለይ የሚሰሩ አብዛኛው ትጥቆች ይዞ አፈግፍጓል። የተወሰነ የሚሰሩና የማይሰሩ ነው ያገኙት። እርግጥ እነዛ የማይሰሩትን ጠግነው ለውጊያው ተጠቅመውበታል እና ይሄ ዋንኛ ፎርስ ይሆናል ተብሎ ተገምቶ የነበረው ኃይል እጃቸው ላይ አልገባም። እነዚህ ነገሮች ተደማምረው ጦርነቱን ባቀዱት ልክ ሊመሩት አልቻሉም። አንድ ይሄ ነው። ሌላው ምክንያት ደግሞ ራሱ የትግራይ ማህበረሰብ ሰሜን እዝን አጥቅተን ተመልሰን አዲስ አበባ እንገባለን የሚል አስተሳሰብ አልነበረው። ውስጥ ለውስጥ ስለሰሩ ህብረተሰባዊ ማህበራዊ አላደረጉትም። ኢቭን 250 እንትን ያደረጉት ሰው ራሱ ለጦርነቱ ድንገተኛ ነበር፣ ክፍፍል ነበር፣ ትክክል አይደለም የሚሉ ነበሩ፣ አንሰለፍም የሚሉ ነበሩ፣ ልክ እየሰራችሁ አይደሉም የሚሉ ነበሩ፣ ሰሜን እዝ መምታት ወንጀል ነው የሚሉ ነበሩ። ህዝቡም በጣም ተናዶ የነበረው። ስለዚህ ይሄ ለወገን ምቹ ሁኔታ ፈጥሯል እና በጣም ስለ ቸኮሉ ትንሽ ጊዜ ከሰጠነው መንግስት ይጠናከራል ስላሉ በደንብ አልተዘጋጁ። በደንብ ሳይዘጋጁ ህዝቡን ሳያሳምኑ ራሱ ታጣቂውን በወጉ ሳያሳምኑ አላማ ሳይኖረው ግብ ሳይኖረው ዝም ብሎ በጥላቻ ብቻ እንደ ስልጣን እንጠቃለን በሚል ብቻ ስላሰለፉት ወግ ያለው የሚሊተሪ ኦፕሬሽን ማድረግ አልቻሉም። በመሃሉም እንትን ነበር። ግማሹ ግፋ በለው ይላል፣ ግማሹ ምን እያደረግን ነው ይላል፣ ግማሹ ለምንድነው ሰሜን እዝ የምንመታው ይላል፣ ግማሹ ሰሜን እዝ የኛ እናደርገዋለን ይላል። በእነዚህ የተለያዩ ምክንያቶች ያን ጊዜ የህዝቡ
ሰራዊቱ ላይ የተፈጠረው ቁጭትና ወኔ አርበኝነት የሰሜን እዝ በሙሉ እጃቸው ያለመግባት ውስጣቸው ደግሞ በወጉ ያልተሰራ ስለነበረ ጦርነቱ በ15 ቀን ውስጥ በ17 ቀን ውስጥ መቀሌ ደረሰ። መቀሌ ከደረሰ በኋላ መፍረስ መጣ። ጓዙን ጠቅሎ ወደ ተንቤን ጉዞ ተጀመረ። ወደ ሰሜን ጉዞ የጀመረውም ሰራዊቱ መቀሌ እንዳትመታ አድርጎ ከመቀሌ ከወጡ በኋላ ተከትሎ ጉዞ የጀመረውን ኃይልም መንገድ ላይ አስቀረው። ከዛ በኋላ ሌላው የተረፈው እግራ ውጪኝ ብሎ በየተመቸው በየአቅጣጫው በተንቤን በረሃ ተበተነ እና ይሄ ነው የነበረው።